እኔና ኢያድዬ የአርሰናል ደጋፊ እንደሆነ ስንቶቻችሁ ናችሁ ብታውቁ? ሚዜ ምናምን ነገር እንዳትሉ ብቻ ግን ዛሬ የኢያድዬ ልደት ነው። ሚያዝያ 15 ቀለል አድርጌ ነበረ ለማክበር ያሰብኩት እና ይሄ ትናንት ነበረ ጸጉር ቤት እንደዚህ ወደ ማታ አካባቢ ጸጉር ቤት ሄደን ነበረ። ተስተካከለ ብታዩት በቃ ስልክ ይዞ ቪዲዮዎቹን እያየ ነበረ የተስተካከለው። ወደ መጨረሻ አካባቢ ግን እኔ አቅፌው ነበር የተስተካከለው። ይሄ በ15 ነው ሚያዝያ 15 የልደቱ ቀን ጠዋት ነው ተኝቶ ሰሞኑን የሚወዳትን ቁርስ ሰራሁለት። ሻወር ከወሰደ በኋላ ኢልት ማሊያውን ለበሰ ማለት ነው። ኢያድ ተብሎ 15 ተብሎበታል ደግሞ ከኋላ 15 ያው የልደቱ ቀን ነው። ኢያድ የሚለው ፕሪንት በነጭ ቢሆን ያምር ነበረ። ነገር ግን ከለር አልመረጥኩም ነበረ ልጁን ፕሪንት አድርግልኝ ስለው። ከዛ ወደ ፎቶ ቤት ነበረ መጀመሪያ የሄደው። ፎቶ ማስነሳት ፈልጌ ነበር እኔማ አንድ ላይ መነሳት ስለፈለኩኝ። ከዛ እንደዚህ ብታዩት በቃ በጣም ደስተኛ ነበረ። ጫማ ገዛሁለት። ይሄን ጫማ ስገዛለት አልቀረጽኩላችሁ። ጫማ ገዛሁለትና ወደ ፎቶ ቤት ሄድን። ኢያድ የሚለው እንዲታይ እንደዚህ እኔ እንትን እያልኩት ነበረ። ከዛ የሚገራርም ፎቶ ተነሳ። ነገ አሳያችኋለሁ ኢንሻአላህ ፎቶዎቹን። ከኔ ጋርም ትንሽ ፎቶ ተነሳን። ከዛ ለልደቱ እስኪ የሚሆን ትንሽ ዲኮር ምናምን ነገር ልግዛለት ብዬ ገዛዛሁለት ማለት ነው። ያው ማሊያው ቀይ ስለሆነ ፉኛውም ቀይና ከዛ ደግሞ ይሄ ዶላር ነው። ዶላር እንበትናለን ዛሬ። ከዛ ኬኩን ወደ ማዘዝ ነበረ ሄድኩት። ከዛ ኬኩንም አዘዝን በቀይ እንዲሆን ልነገርኳት። ከዛ ዲኮራችንን እንደዚህ ሰራራን። ፉኛችንን ምናምን ሰቃቀልን። አምናም እዚች ቦታ ላይ ነበር ያከበርኩለት። ያው ሌላ ቦታ ነበር ያሰብኩት። ነገር ግን አንዳንድ ነገሮች አልመቻችልኝ ስላሉ ተውኩት እሱንና እንደዚህ ደስ የሚል ጊዜ አሳለፈ ማለት ነው ልጄ። አልহামዱሊላህ 2 አመት ሆነው። በጣም ነው ደስ ያለኝ። ያጎቶቹ ልጆች ሌላ ተጨማሪ ኬክ ይዘውለት መተው ነበር። አዩት ካጎቶቹ ልጆች ጋር በቃ ደስ የሚል ጊዜ አሳለፉ ማለት ነው። ኮፍያ ደግሞ ለሱ ያኛውን ነበር ላደርግለት የነበረው። ነገር ግን ያምናው ነበርውና አለ ብዬ መጥቼ ስፈልገው አጣሁት። በቃ ከነሱ ጋር ተመሳሳይ አድርጎ ነበር። ከዛ ደግሞ እንደዚህ በቃ እነሱ ራሳቸው አድርጉ ሳይባሉ ያቸው እንዴት ሲሆን እንደነበረ እና ልጄን ደግሞ ሃፒ በርዝዴይ ማለት እንዳትረሱ። ወዳችኋለሁ። ባይ